ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ እዚህ ይላችሁ የመጣሁት ነገር ቢኖር መሰላችሁ እዚህ ጋር ደግሞ እንትን እናረጋለን ማለት ነው። ሩጎውን ወደ አይቤ እንቀይረዋለን ማለት ነው። እና ላሳያችሁ ብዬ ነው የመጣሁት። ይሄን ከፈትኩ ነው። ከዛ እዚህ ጋር ሩጎ አለ። እዚህ ጋር ደግሞ ምን አለ መሰላችሁ ብርጭቆ አለ ማለት ነው። ይሄው እዚህ ጋር ደግሞ ውሃ አለ። ውሃውን ደግሞ እዚህ ጋር እናስቀምጣለን። ከዛ አንድ ብርጭቆ ሩጎ ነው። ከዛ እዚህ ጋር ነፃ ነው ብዬ አምናለሁ። ይኸው ነፃ ነው አያችሁ። እዚህ ጋር እናስገባለን ማለት ነው እና ከዛ እሳቱን እናቀጥላለን። ከዛ ደግሞ ይሄንን እንደዚህ አድርገን ወደ አይቤ ይቀይራል። እዚህ ጋር አያችሁ ውሃ አግብታችሁ በድስት ያው የኔ እንትን እንቅስቃሴ ያደረገ ነው። ለምን መሰላችሁ? ብዛት ስላልሆነ ማለት ነው። አንድ ኩባያ ነው፣ አንድ ብርጭቆ ማለት ነው። እና እንደዚህ ስለሆነ እንቅስቃሴ ያደርጋል። እናንተ ከፈለጋችሁ ሁለቱም ብርጭቆ አንድም ብርጭቆ ብታረጉ የተመረጠ ነው። ያው እኔ ለብቻዬ ስለሆነ ኡርጎ ሊሰራ ነው ማለት ነው። ኡርጎውን ወደ አይቤ ቀይረዋለሁ። ከፈለኩ ይሄው ይሰራለው ለራሴ ማለት ነው። እና ይሄው በዚህ መልኩ የሰራ ነው። ውሃው ሲሞቅ ኡርጎ ይሆናል ማለት ነው። እስከዛ እንጠብቀው። ቆይ ይሄው በዚህ መልኩ ቁጭ ብለዋል። ግን አንድ ጎን ነው የሆነው። ችግር የለውም፣ ትንሽ ጨምርበታለሁ። ለዛ ነው እንደዚህ እንትን ሆነው ማለት ነው። አንድ ጎን የሆነው ያው ውሃ ሲፈላ ኡርጎ ይሆናል ማለት ነው። ያሳያቸዋለሁ። ዘይቱን ነው አስቀምጫለሁ። እናንተ ከፈለጋችሁ ያንን ዘይት ገሊና ይሄን ብታረጉ የራሳችሁ ምርጫ ነው። ያው እዚህ ጋር ፍቅ እያለ ነው አያችሁ። እንደ አይቤ የሆነ ነው ማለት ነው። አያችሁ እዛ ከስር የት በደንብ አሳያል። ያው አይቤ ሆኗል። ትንሽ ይቀረዋል፣ ገና ነው። ያው ቅርጹን ያሳየ ነው ማለት ነው። እና ይሄንን ነገር በዘይቱ እናስገባለን ማለት ነው። ይሄው ቅመም ነው እንትን ያቃጥላል አለው። ብዙ ቅመም ናቸው እንትን አለ እንትን የሚያቃጥል ማለት ነው። የቀይ ሽንኩርትና ሚጥሚጣ ያው ያቃጥላል። ይሄ በደንብ ይጣፍጣል። ይሄን እንትን ካረጋችሁ ይሄ ባህራት ነው። እንደዚህ ታረጋላችሁ ማለት ነው። በደንብ እንዲያቃጥላችሁ ከፈለጋችሁ ሚጥሚጣ አድርጉ። እዚህ ጋር ደግሞ ሚጥሚጣ ነው። ያው አድርቀና በማሽን ፈጭ ነው። ይሄው ይሄንን እናስገባለን። ይሄ አያችሁ ወደ አይቤ ተቀይሯል ማለት ነው።
ይኸው በደንብ ትንሽ ድርቅ ሲል ያነሳዋለሁ ማለት ነው። ያው ዘይታችን በዚህ መልኩ ተሰርቷል፣ ቀይ ሆኗል ማለት ነው። ከዛ ወደ አይቤ ውስጥ እናስገባዋለን። አይቤያችን ደግሞ እንደዚህ ነው። ያው አይቤ ሆኗል። በቃ የቀረው ነገር የለም። ትንሽ ይደርቃል ይላችኋለሁ። በዚህ መልኩ ሰርታችሁ ብሉ ስትሰሩ ለራሳችሁ ማለት ነው። አሁን ደግሞ እቺን እንዲያቃጥለኝ አስገባለሁ ማለት ነው። ትንሽ የመጀመሪያው አያቃጥልም፣ ለዛ ነው አያቃጥልም። ይሄ ሚጥሚጣ ስለሆነ ይሄ በራሳችን እጅ ነው እንትን በማሽን ፈጭ ነው። አልተፈጨም ብዛት ያው አይወዱትም እዚህ ጋር ብዛት ከተፈጨ ማለት ነው። እኔ ነው የሰራሁት። ሴትዮዋ ብዛት እንዳትፈጪው እኔ የተፈጨው አልፈልግም ብላኝ እንትን አድርጌው ነው ትንሽ አድርጌው ከዛ በኋላ በማሽን የፈጨሁት ብዛት እንዳይፈጭ ስላለችኝ ማለት ነው። አልፈጨሁትም። ያው ከፈለኩ ይሄንን አጣርቼ አውጣለሁ፣ ካልፈለኩ ደግሞ ትንሽ ያስገባለሁ ማለት ነው። እና አንድ ማንኪያ ግማሽ ምትን አላበዛትም ማለት ነው። በጣም ስለሚያቃጥል ትንሽ ይበቃኛል። ከዛ እቺን እንደ ኢትዮጵያ እንደ የሀገራችን ማብላት እንችላለን። በእጃችን ነው ያለው። ከዛ እዚህ ጋር አስገቧት። እንዴት ትጣፍጣለች እኮ አልታየም። ከዛ እንደዚህ እናረገዋለን። እንደዚህ ራሳችሁን ተንከባከቡ። እንዳትወጥቁን እያልኳችኋለሁ። እሺ ውዶች፣ ይወዳችኋለሁ፣ አከብራችኋለሁ። ኑሩልኝ። በሰላም ወጥታችኋል። በሰላም ሀገራችሁ ግቡ። የሀገራችን ልጆች ደግሞ አገር አላችሁ፣ በርቱልኝ፣ ጠንክሩ፣ ለኛ ዱአ አድርጉ። እንደዚህ እሳቱን ጠፋ ወይስ እንዴት? አልጠፋም። እንደዚህ ውሃው ይጠፋል ብዬ ነው። እንደዚህ ይሰራል። ይኸው ዘይቴ ደግሞ ይኸው እንደዚህ ይሆናል ማለት ነው። ትንሽ ቀነስ አድርጉት እና ይኸው ዘይቴ ደግሞ እዚህ ጋር እንዴት ቀልታለች እኮ ታምራለች። ያው መጀመሪያም ዘይት ነው የሚሰራበት። ይሄ ድስት ሴትዮዋ ከሽንኩርት ከምናምን ትሰራበታለች። በእንደዚህ አይነት ስሩ ብሉ ይላችኋለሁ። ያው እንደዚህ ነው። ይህንን ደግሞ ወደ ቦታ ይመልሰዋለሁ። ከዛ እንደዚህ እንሰራለን። አይቤ ማለት ይኸው እንደዚህ ነው። ተሰራው እኮ አለቀለት። አሁን አያችሁልኝ? አያምርም? አሁን በቃ እሳቱን አጠፋለሁ። ካጠፋሁት በኋላ ደግሞ ይበርዳል ማለት ነው። ከበረደ ደግሞ ይደፋዋለሁ እንትን በመጣሪያ። ከዛ ዘይቱን ደግሞ ይሄንን እዚህ ጋር ያስገባዋለሁ። በዚህ መልኩ ታጣሩታላችሁ። ያው አለበት አይቤና ይኸው አያችሁት።
በጣም ደስ ይላል። ምርጥ አይቤ እንደ ሀገራችን ማለት ነው። ከዛ ደግሞ እንደዚህ ካረግን ነው በኋላ እዚህ ጋር ሳህን ውስጥ በዚህ መልኩ እናስገባለን። ቀድመን እናማስለዋለን። እንዴት ያምራል! አያችሁ፣ በዚህ አይነት መልኩ አይቤ እንሰራለን ማለት ነው። በጣም ይጣፍጣል። እህቶች ብሉልኝ። ወይኔ እንዴት አያችሁ ደስ እንዴት እንደሚል አያችሁት። ይሄንን ምግብ እንደዚህ ሰርታችሁ ንጹህ ምግብ ብሉ። እሺ በጣም ሲያምር ይሄው በዚህ መልኩ ሰርቻለሁ። አይቤ ይላችኋለሁ። በርቱልኝ፣ ጠንክሩ ይላችኋለሁ። እሺ